ሰላም እንዴት ናችሁ? ውድ የተከበራችሁ ተመልካቾች ስፖርታዊ የዝውውር መረጃዎችን በቻናሌ ላይ እኔ በረከት ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፍ ይሆናል። በቅድሚያም እንደተለመደው አጫጭር ጉዳዮችን ሳስመለከታችሁ የኳታር ክለብ የሆነው አልአራቢ በወልቭስ ያለውን ኮንትራት መጠናቀቁን ተከትሎ የ33 ዓመቱን አጥቂ ፓብሎ ሳራቪያን በነፃ ዝውውር ማስፈረማቸውንም እንደዚሁ ይፋ አድርጓል። ቶተናሞችም ኤምሬሽ ኤዜን ለማስፈረም በጣም ይፈልጋሉ። አዲሱ የክለቡ ዋና አሰልጣኝ ቶማስ ፍራንክም ተጫዋቹን ለማስፈረም ያለው ፍላጎት እንደዚሁ አሳይቷል። የኤዜም የውል ማፍረሻ እስከ 60 ሚሊዮን ፓውንድ ድረስ ይገመታል ተብሎም እየተነገረ ይገኛል። ኒኮ ዊሊያምስና ባርሴሎና በ6 ዓመት ኮንትራት በግል ጥቅሞች ከስምምነት ደርሷል። ኮንትራቱም እስከ ሰኔ 2031 ድረስ የሚያቆይ ሲሆን ክፍያውን በአመት 7 እስከ 8 የተጣራ ደሞዝም የያዘ ፓኬጅ እንደዚሁ ነው። ባርሴሎናም አሁን ላይ ከአትሌቲኮ ቢልባኦ ጋር ከስምምነት ለመድረስ በፋይናንሻል ጉዳይም እንዲሁ ይሰራሉ ተብሎም እየተነገረ ይገኛል። ወደ የክለቦቻችሁ የዝውውር መረጃዎች ስናቀና ደግሞ በቅድሚያም የቼልሲ የዝውውር መረጃዎችን ስንመለከት አንድ የቼልሲ የዝውውር መረጃዎች ነው ያስኩላችሁ። ይህም ተጫዋችም ጆዋ ፔድሮ ይሰኛል። ቼልሲዎች በዚህ ክረምት ኒውካስትል እያነጋገረ ያለውን የብራይተኑን አጥቂ ጆዋ ፔድሮን ኢላማቸው ውስጥ እንደዚሁ ከተውታል። ስለ ሁኔታውም ለማሳወቅ የመጀመሪያ ግንኙነቶች ተካሂዷል። ፔድሮ በግንቦት ወር ላይ እንደተገለጸውም በዚህ ክረምት መልቀቅ ይችላል። ኒውካስትሎች ይህን ተጫዋች እንዲሁ እያነጋገሩ ይገኛሉ። ነገር ግን ቼልሲዎች በዚህ ክረምት ቀዳሚ ምርጫቸው እያደረጉት ነው እየተባለም ይገኛል። ወደ ማንቸስተር ዩናይትድ የዝውውር መረጃዎች ስናቀና ደግሞ ማንቸስተር ዩናይትዶች ኤሚናሎ ማርቲኔዝን ከማንቸስተር ዩናይትድ ጋር ትልቅ ቅርበት ያለው እንደዚሁ ታዋቂ ወኪል ጆርጌ ሜንዴዝን አዲሱ ወኪል ማድረጉንም እንደዚሁ ታውቋል። ኤሚናሎ ማርቲኔዝን ወደ ማንቸስተር ዩናይትድ የመዘወር ፍላጎት እንዳለው በግልጽ ተናግሯል። አስቶን ቪላዎችም ፍላጎቱን ተቀብሏል። እናም ዝውውሩ እስከ 40 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል ተብሎ ይነገራል። ማንቸስተር ዩናይትዶችን በአንጻሩ ኦናናን ለመተካት እንደዚሁ ማርቲኔዝን እያነጋገሩ እንደሚገኙም እንደዚሁ እየተነገረ ይገኛል። የክርስቲያን ኤሪክሰን ተተኪ አድርገው ሮይስን መርጠዋል። ማንቸስተር ዩናይትዶች ከክለቡ ጋር ለተለያየ አማካኝ እንዲሁ ክርስቲያን ኤሪክሰን ምትክ እንዲሆን ሪቻርድ ሬስን ለማስፈረም እያጤኑ ነው። እንዲሁ ማንቸስተር ዩናይትዶች ሬስን ለመከታተል በዓለም ክለቦች ዋንጫ የፓልሜሪያንስ ጨዋታ ላይ በቅርበት የሚመለከቱትም ይሆናል ተብሎ ይነገራል። እንዲሁ ወደ አርሰናል የዝውውር መረጃዎች ስናቀና ደግሞ አርሰናሎች ለቶማስ ፓርቴ ምትክ የሴቪያውን አማካኝ ሊሺያን አጉሜን ማናገር ጀምሯል። የሴቪያውን ባለቤት የገንዘብ ችግር ምክንያት እስከ 20 ሚሊዮን ፓውንድ ድረስ የ23 ዓመቱን ፈረንሳዊ አማካኝ ለመሸጥ ፍቃደኛ ነው። ኦጎሜ እና ሳሊባ ወኪሉም አንድ ሰው መሆኑም እንዲሁ ዝውውሩን ቀላል ሊያደርገው እንደሚችልም እንደዚሁ እየተገመተ ይገኛል። አርሰናሎችም ስለ ሮድሪጎ ዝውውር ተስፈኛ ነው። ንግግሮች ከሳምንታት በፊት ተጀምረዋል። እሱም አሁን በክለቦች የዓለም ዋንጫ ላይም ትኩረት ያደርጋል። ማድሪድ ቢያንስ እስከ 90 ሚሊዮን ፓውንድ ድረስ ይፈልጋል ተብሎም እንደዚሁ እየተነገረ ይገኛል። ማይልስ ሉዊስ ስኬሊም ከአርሰናል ጋር ያለውን ኮንትራት እንደዚሁ ተፈራርሟል። እንዲሁ የኢንተር ነዋሪ ደግሞ የኮንትራት የማራዘም ጉዳይ እንዲሁ በቅርበት ይከናወናል ተብሎም እንደዚሁ እየተነገረ ይገኛል። ወደ ሊቨርፑል የዝውውር መረጃዎች ስናቀና ሊቨርፑሎች አንቶኒ ጎርደን ለማዛወር በሚችሉበት ሁኔታ ላይ ግልጽ ውይይት አድርጓል። ጎርደንም ለሊቨርፑል የመጫወት ፍላጎት አለው። ዲያዝ፣ ጆታ ወይም ደግሞ ሌሎች አጥቂዎች የሚለቁ ከሆነ ሊቨርፑሎች በዚህ ክረምት ይህን ተጫዋች ለማዛወር ይሰራሉ ተብሎ ይነገራል። እንዲሁም ደግሞ የኒውካስትል ተጫዋች የሆነውንም ሊቨርፑሎች አሌክሳንደር ኢዛክን ለማስፈረም እድል ሊኖረው እንደሚችል ያምናሉ። እናም መሞከሩም ጠቃሚ ነው ብለው ያምናሉ። ኒውካስትሎችም አሁን አልሸጥም ሲሉ አጥብቀው ተናግሯል።
ሊቨርፑል የተረጋገጠውን 100 ሚሊዮን ፓውንድ እና ፕላስ ጉርሻ ሊያቀርቡ ይችላሉ። ይህም ለፍሎሪያን ዊርትዝ ከስምምነት ከደረሰ መጠን በላይ ሊሆን ይችላል። የዚህ ተጫዋች የረጅም ጊዜ አድናቂ መሆናቸውም እንደዚሁ አይዘነጋም። ሊቨርፑሎች እንደዚሁ በዚህ ክረምት ተጫዋችን ለመጨመር ይሰራሉ ተብሎም እየተነገረ ይገኛል። ውድ የተከበራችሁ ተመልካቾች ስፖርታዊ የዝውውር መረጃዎችን እኔ በረከት አስመለከትኳችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።